effort, dedication, work hard. Body's broken, mind's broken, spirit's broken. ሰላም እንዴት ናችሁ? ዛሬ ባበደ ቪዲዮ ነው የወጣነው ማለት ነው። እሺ ቀኑ ዛሬ ሰኞ ነው። እንግዲህ ተዘብዝፌ እዚህ ጋር ነው ማወራላችሁ። ያው የደበረ አሁን ዛሬ ደብሮኛል ሳይሆን ፈጣሪ ይመስገን ግን እንትን አይ በቃላ ትንሽ ደክሞኛል። ለዛ ነው ማርኬቱ በጣም አዛገኝ። እናንተ አልገባችሁ ማርኬቱ ሰሞኑን አልገባውም እና ትንሽ እያዛገችኝ ነው። አሁን አሳያችኋለሁ እና ዓርብ ዕለት ሎስ አድርጌያለሁ ምናምን ነው። እስኪ ሰብስክራይብ አድርጉ በእናታችሁ ሰብስክራይብ ምናምን ነገር አድርጉ። ልንገራችሁ ስለራሴ ትንሽ ነገር እስኪ ያው እኔ ክሪፕቶ ትሬደር ነኝ ማለት ነው። ገና 11ኛ ክፍል ተማሪ ነኝ። ጺም የለኝም ላሳያችሁ። 11ኛ ክፍል ተማሪ ነኝ ገና አነባለሁ። ዛሬ ገና ላይ ተነስቼ አነባለሁ። 11 አሁን አነባለሁ ላይ ይሄን ከሰራው በኋላ ማለት ነው። እና ትሬዲንግ ከባድ ነው ትንሽ። እኔ ባለኝ ኤክስፒሪየንስ ከባድ ነው ምናምን ትንሽ ከበድ ስላለች ግን ያው እኔ ስለም አውቀዋለሁ ራሴን የት ቦታ እኔ ራሴን እንደማገኘው ስለማውቀው ሬንጅ ሮቨር ምናምን ነገር ገብቶሻል። ብቻ እየለፋን ነው። ያው ብዙ ማውራት አይጠበቅብንም፣ ብዙ አላወራም። ብቻ ያው ትልቅ ቦታ ይሄዳል ብዬ አስባለሁ። ድሪም ካሬ እንገዛለሁ ብዬ አስባለሁ። ድሪም ካሬ ሬንጅ ሮቨር ነው፣ እሱን እንገዛለን ማለት ነው። አሁን እስቲ ትንሽ አላብዛባችሁ ወሬና ማርኬቱን ላሳያችሁ። በጣም የሚያስጠላ ማርኬት ነው እናታችሁ። ክሪፕቶ ትሬዲንግ ነው። ያው እንደምታዩት ነው ማርኬቱ። በቃ አዝግ ነው ስላችሁ ላይክ እኔ እዚህ ጋር ማርኬቱ መጥቶ ምናምን ነገር እዚህ ጋር አያችሁታ። መጀመሪያ ላሳያችሁ ትንሽ እንደዚህ ይችላልና ላይክ ትናንትና አካባቢ ወደዚህ ጋር ነበረና ላይክ ኢምፐልስሊ ነው ፓም አድርጎ ላይክ እዚህ ጋር ነው የመጣው። ከዛ በኋላ ላይክ ፉል ባክ እያደረገ ወረደ ማለት ነው እዚህ ጋር። ከዛ በኋላ ይሄኛውን ቦታ እንደ ሬዚስታንስ ማለት ነው ሪጀክት አድርጎታል። እዚህ ጋር ሪጀክት አድርጎታል which mean ይሄ ሬዚስታንስ ነው እቺ ቦታ ማለት ነው። ለዛ ላይክ አሁን ግራ የገባኝ ትንሽ ግራ ገብቶኛል። እዚህ ጋር ግን ላይክ ሾርት ለመግባት ነው እያሳኩ ያለሁት ሾርት ሴል ማለት ነው። ትንሽ ወደዚህ ጋር እስከሚመጣ ማርኬቱ ጠበቅና እዚህ ጋር ወደዚች ጋር ሪጀክሽን እንደዚህ ዊክ ወይም ደግሞ ክሎዝ ካንድል ክሎዝ ካረገ በኋላ ትንሽ ፉል ባክ ካረገ በኋላ ሾርት ለመግባት ነው አስባለሁ። እስቲ ፈጣሪ ያውቃል ምን እንደሚከሰት። የምገባ ከሆነ እንትን ይላችኋለሁ፣ ካልገባው ደግሞ ያው በቃ ዝም ብዬ ቪዲዮን ልቅላችኋለሁ ማለት ነው። ከገባው ግን በገባ በጣም ደስ ይላል ብዬ አስባለሁ። ለምን ሎስ ሳረግ ታዩኛላችሁ ወይም ዊን ሳረግ ስለምታዩኝ ላይክ ደስ ይላል ማለት ነው። እንደዛ ስለሆነ በጣም አሪፍ ነው። እናነባለን ዛሬ ፊዚክስ ምናምን ነገር ፊዚክስ እናነባለን፣ አግሪካልቸር ትንሽ እናነባለን። እሱን አንብበን እዛ እሱን ነገሮች እንትን እንላለን ማለት ነው። እና በቃ አሪፍ ነው ቤተሰቦች፣ በጣም ነው ትመቹኝ። እና እስቲ ትንሽ ምክር ንገራችሁ። ያው ትንሽ መመክራችሁ ነገር ቤተሰቦች እስቲ እንትን አትበሉና እኔ መመክራችሁ ነገር አንድን ነገር አሁን እኔ አሁን ያሰብኩበት ቦታ ለመድረስ ጊዜ ነው ያለ። እኔ ያሰብኩበት ቦታ ያ ቦታ ላይ ማለትም አሁን ለምሳሌ መኪና ይዤ በጣም ሀብታም ምናምን አለ እሱ ፓዝ ላይ እስከምደርስበት ፓርት አለ። ከዛ እና አሁን ካለሁበት ቦታ እና እዛ የምደርስበት ፖይንት አለ። እዛ የምደርስበት ቦታ መሀል ላይ ምንድን ነው ያለው ጊዜ ነው ማለት ነው። ጊዜው ደግሞ በምንድነው የጊዜ ጉዳይ ነው። ያን ጊዜ እኛ ነን የምናሳጥረው የምናረዝመው እኛ ነን ማለት ነው። እና እዛ ቦታ ለመድረስ ደግሞ ምንድነው የሚያስፈልገን?
ትዕግስት ነው። ትዕግስት ኢዝ መስት ዋን ነው መስት ነው። ትዕግስት ደግሞ የሚኖረን በምንድን ነው? በፈጣሪያችን በኩል ማለት ነው። ፈጣሪያችንን ጋር ስትሮንግሊ ክሎዝ ካልሆንን ትዕግስተኛ ልንሆን አንችልም። ለዛ ዊች ሚን ፌል ነው የሚያደርገው ማለት ነው። ለዛ ፈጣሪያችንን በደንብ አድርጋችሁ መያዝ አለባቸው። እሺ ቤተሰቦች አልገባንም፣ አስገባሁት ውስጥ ፒሲዬንም ዘጋሁት። ምንም ሲታፍ የለም። ሲታፍ ምንም አይነት ሲታፍ አላገኘሁም። ለዛ አልገባም እና መሽቷል። ሰኞ ይሄን ይመስላል። ይህን ቪዲዮ አፕሎድ አደረግላችኋለሁ ጠዋት ላይ በቃ